ሰላም ውድ የቻናሌ ቤተሰቦች፣ ዘሪሁን አለሙ ነኝ። በዛሬ ቪዲዮ የምናየው ቤዚክ ኮምፒውተር ስኪል ነው። መሰረታዊ ኮምፒውተር አጠቃቀም ነው። ስለዚህ አሁን የምንጀምረው እዚሁ ከፊት ለፊት ያለው ነው። እንደምታዩት ይሄ ሙሉ ስክሪን ነው። አይካኖቹ ያሉበት ሁለት ክፍሎች አሉት። ይሄ ሙሉ አይካኖች የሚቀመጡበት ክፍል ነው። ይሄ ታች ያለው ደግሞ የምታዩት ታስክ ባር ነው የሚባለው። ፕሮግራም ለማስጀመር ከፈለግን ዊንዶውን እንነካለን ማለት ስታርት በተን ነው። ያው ቼን ማለት እዚህ ላይ የፈለግነውን ፕሮግራም ሰርች አድርገን የፈለግነውን ወርድ ሊሆን ይችላል፣ ኤክሴል ሊሆን ይችላል፣ ፓወርፖይንት ሊሆን ይችላል። የፈለግነውን ሶፍትዌር እዚህ ላይ ሰርች አድርገን ክሊክ በማድረግ መጠቀም እንችላለን ማለት ነው። ሌላ የምናየው ደግሞ ዴስክቶፕ ላይ ራይት ክሊክ እናደርጋለን። ራይት ክሊክ እናደርጋለን። አንድ ራይት ክሊክ ኦን ዴስክቶፕ። ያው እንደምታዩት እነዚህ ኦፕሽኖች መጥተውልናል። አንደኛው ቪው ነው፣ ሶርት፣ ሪፍሬሽ፣ ኔክስት፣ ዴስክቶፕ፣ ባክግራውንድ፣ ኒው ሚለው እነዚህ እናያለን ማለት ነው። አንደኛው ቪው ነው። ቪው ማለት አይኮኖቹን ወይ ትልቅ ሆነው እንዲታዩ ወይ ሚዲየም ሆነው እንዲታዩ ወይ ስሞል ሆነው እንዲታዩ ለማድረግ ማለት ነው። ለምሳሌ ላርጅ የሚለውን ስናደርግ ያው እንደምታዩት ትልቅ ሆኗል ማለት ነው። ሚዲየም ስናደርጋቸው ያው ትናንሽ ይሆናሉ ማለት ነው። አብዛኛው ጊዜ ስንጠቀም ሚዲየም ብናደርግ ይመረጣል። ስሞል ስናደርጋቸው ስሞል ይሆናሉ ማለት ነው። ሌላው ደግሞ ቪው ላይ የምናየው ነገር አይኮኖቹን እንዲታዩና እንዳይታዩ ለማድረግ አሬንጅ ለማድረግ ሾ ዴስክቶፕ አይከን ይላል። አሁን እየታዩ ነው። እንዳይታዩ ከፈለግን እሱን ነካለን። አሁን እንደምታዩት አይኮኖቹ ጠፍተዋል ማለት ነው። ድጋሚ ለማምጣት ደግሞ ራይት ክሊክ ኦን ዴስክቶፕ እና ቪው ላይ እንገባለን። ክሊክ እናደርጋለን። ሾ ዴስክቶፕ አይከንስ የሚለውን እንነካለን ማለት ነው። ይኸው እንደምታዩት ተመልሰዋል ማለት ነው። ሚዲየም ላይ እናደርገዋለን ለአጠቃቀም እንዲመቸን ማለት ነው። ሌላ ደግሞ የምናየው ሶርት ባይ ሳይዝ ነው። ራይት ክሊክ ኦን ዴስክቶፕ እናደርጋለን። ሶርት ባይ ሳይዝ ክሊክ እናደርግበታለን። ሶርት ባይ ሳይዝ ላይ ለምሳሌ እነዚህ ኦርደር ሲሆኑ በስም ሊሆን ይችላል፣ ኔም፣ ሳይዝ ሊሆን ይችላል፣ ኢቲም ታይፕ፣ ዳታ ሞዲፋይ የገቡበት ዴት ሊሆን ይችላል። እዚህ ዴስክቶፕ ላይ ወይ በሳይዝ ወይ በኔም እኛ በሳይዝ እናደርጋለን ማለት ነው። እንደምታዩት በሳይዝ ሆኗል ማለት ነው። ሌላ ደግሞ የምናየው ሪፍሬሽን ምንድነው? ሪስታር ማለት ነው። በቀላል አማርኛ ሪስታር ማለት ኮምፒውተራችን ሲጨናነቅ ሪፍሬሽ እናደርጋለን። ለምሳሌ ኮምፒውተራችንን ገና እንደከፈት ነው ሊጨናነቅ ይችላል። ሌላ ሰው ደግሞ ሊሆን ይችላል። እንመጣና ራይት ክሊክ ኦን ዴስክቶፕ ሪፍሬሽ እናደርጋለን ማለት ነው። እንደምታዩት ሪፍሬሽ ሆኗል። አዲስ ፕሮግራም እንጀምራለን ማለት ነው። ስንጀምር ሪፍሬሽ እያደረግን ነው እንጀምራለን። ሌላ ደግሞ የምናየው ኔክስት ዴስክቶፕ ባክግራውንድ ለመቀየር ነው። ይህ ባክግራውንድ ካልተመቸን ኔክስት ዴስክቶፕ ባክግራውንድ የሚለውን እናካለን ማለት ነው። እንደምታዩት ባክግራውንዳችን ተቀይሯል ማለት ነው። ሌላኛው ደግሞ ኒው ሚል አለ። ኒው ማለት ፎልደር ለመፍጠር ይሆናል። አዳዲስ ሶፍትዌሮችን ዴስክቶፕ ላይ ለማምጣት በሾርት ከት ለማምጣት ሊሆን ይችላል። አሁን ለምሳሌ እኔ ፎልደር ለመፍጠር ፎልደር ኒው የሚለውን ክሊክ አድርጋለሁ። ፎልደር የምትለው ላይ ክሊክ አድርጋለሁ። እንደምታዩት እዚህ ጋር አውቶማቲካሊ አዲስ ፎልደር ፈጥሮልኛል ማለት ነው። በቃ እኔ የፈለኩትን ስም አሁን ለምሳሌ ዜድ እንደምታዩት
እንደምታዩት እንደዚህ ስም እንሰጠዋለን። ፎልደር ፈጥሬያለሁ ማለት ነው። ይታያል። ይሄን ፎልደር ፈጥሬያለሁ ማለት ነው። ሌላኛው ደግሞ አገልግሎቱ ይሄኛው ኒው የሚለው በቃ አዳዲስ እናንተ ፎልደር እንትኖችን ሶፍትዌሮችን ለማምጣት ለምሳሌ እዚህ ጋር የሌሉትን ለማምጣት ማይክሮሶፍት ሊሆን ይችላል፣ አክሰስ ዳታቤዝ አሁን እሱ የለም። እዚህ ጋር ማይክሮሶፍት አክሰስ ዳታቤዝ የሚለው የለም። እሱን ለማምጣት ክሊክ ብቻ ማለት ነው። እንደምታዩት እዚህ ጋር አውቶማቲካሊ ማይክሮሶፍት አክሰስ ዳታቤዝን አምጥቶልኛል ማለት ነው። ሌላኛው ደግሞ ዲስፕሌይ ሴቲንግ እዚህ ላይ የሚታዩ ነገሮች ለምሳሌ ላይት ሊሆን ይችላል። ክሊክ እናደርገው ላይት ለመጨመር ለመቀነስ ዲስፕሌይ ሴቲንግ ላይ እንገባለን። ናይቲንግ ሞድ ላይ ለማድረግ ከለር ፕሮፋይል ለመቀየር እነዚህ የመሳሰሉት ኦፕሽኖችን ለማግኘት ዲስፕሌይ ሴቲንግ ውስጥ እንገባለን ማለት ነው። ሌላኛው ደግሞ ፐርሰናላይዜሽን ማለት ሴቲንጎችን ለማግኘት እዚህ ላይ እንገባለን። ለምሳሌ ሲስተም ላይ ለመግባት ብሉቱዝ ላይ፣ ዲቫይስ ላይ ለመግባት፣ ኔትወርክ ላይ ለመግባት ለምሳሌ ሲስተም ላይ ገባን። ዲስፕሌይ ሴቲንግ አለ፣ ሳውንድ አለ ለማስተካከል፣ ኖቲፊኬሽን ለማስተካከል፣ ፓወር ባትሪ፣ ፎከስ ለማስተካከል፣ ስቶሬጅ ምናምን እዚህ ላይ እንገባለን ማለት ነው። የሚጠቅመን አውቶማቲካሊ በአጠቃላይ እዚህ ጋር ለመግባት እንትን ሴቲንግ ላይ ለመግባት ማለት ነው። ራይት ክሊክ ኦን ዴስክቶፕ። ሌላ ደግሞ የምናየው ኦፕን ተርሚናል ማለት ኦፕን ተርሚናልን ለመክፈት። ሌላኛው ደግሞ ሾ ሞር ኦፕሽን ሌላ ኦፕሽኖችን ለማግኘት ይሄንን በቃ እንደምታዩት እዚህ ጋር መጥተዋል። በቃ ፐርሰናላይዜሽን ይህንን ይመስላል ማለት ነው። አሁን ደግሞ የምናየው ታስክ ባር እንዴት ታስክ ባር ላይ እናደርጋለን። ታስክ ባር ላይ የምናደርገው ለምሳሌ አሁን እኔ አክሰስን ከፈትኩ። አንድ እንትን ለመክፈት ዴስክቶፕ ላይ ያለውን አይከን ለመክፈት ደብል ክሊክ እንጠቀማለን። ኦር ደግሞ ራይት ክሊክ ኦን አይከን ላይ እናደርጋለን። ኦፕን የምትለው ኦፕሽን ትመጣለች። ለምሳሌ ኦፕን የሚባል ኦፕሽን ይመጣል። እሱን መንካት እንችላለን። ሌላ ደግሞ ደብል ክሊክ አድርገን መግባት እንችላለን ማለት ነው። ያው ደብል ክሊክ አድርገን ገባ ማለት ነው አክሰስ ላይ። አክሰስ ማለት የማይክሮሶፍት ካምፓኒ ምርት ነው። ለዳታቤዝ ነው። የዳታቤዝ አገልግሎቱ ለዳታቤዝ ነው። ያው እንደምታዩት ከፍቶልኛል ማለት ነው። በጣም ለዳታቤዝ አሪፍ ነው። ሚኒማይዝ የምትለውን እንነካለን ማለት ነው። ይታያችኋል እዚህ ዳር ላይ ከኤክስ ሚኒማይዝ የሚለውን እንነካለን። ማክሲማይዝ ማለት በቃ ማስፋት ማለት ነው። ሚኒማይዝ ስንነካ አውቶማቲካሊ ይሄ ነገር አልዘጋም ማለት ነው። ታስክ ባሩ ላይ ይቀመጥልና ማለት ነው። እንደምታዩት እዚህ ጋር ታስክ ባሩ ላይ መጨረሻ ላይ ይታያችኋል። እዚህ ጋር ታስክ ባሩ ላይ አምጥቶልኛል ማለት ነው። ደግሞ ከታስክ ባሩ ላይ ለመዝጋት ከፈለኩ ደግሞ ራይት ክሊክ ኦን ታስክ ባር አይከን ላይ የምንፈልገው አይከን ላይ እናደርጋለን ማለት ነው። እንዲህ በምናደርግበት ሰዓት ላይ ክሎዝ ዊንዶ የሚላል እሱን እነካለን ማለት ነው። ደግሞ ለመቆለፍ ከፈለግን ፒን ቱ ታስክ ባር እንዳይከፈት ከፈለገን ማለት ነው። ክሎዝ ዊንዶ እንላለን፣ እሱን እንነካለን። አሁን እንደምታዩት አክሰስ ከዚህ ጋር ከታስክ ባሩ ላይ ጠፍቷል ማለት ነው። ሌላ ደግሞ የምናየው
እንዴት ቀን ሰዓት እንሞላለን የሚለው ታስክ ባሩ ላይ ታች መጨረሻ አካባቢ ላይ እንሄድና ኖቲፊኬሽን ባር ላይ ማለት እነዚህ አካባቢ ያሉት ኖቲፊኬሽን ባር እንላቸዋለን። ለምሳሌ እዚህ የሰዓት ምልክቷ ላይ ራይት ክሊክ እናደርጋለን ማለት ነው። ይኸው እንደምታዩት አጀስት ዴት ኤንድ ታይም የሚለው መጣ ማለት ነው። አጀስት ማድረግ እንችላለን እዚሁ ሰዓት መሙላት እንችላለን፣ ቀን ማስተካከል እንችላለን። ኦልሬዲ ኢንተርኔት አይሰራልንም ሰዓት ካላስተካከልን ማለት እዚህ ላይ አጀስት የሚለውን ነክተን ሰዓት ቀን ማስተካከል እንችላለን ማለት ነው። ለምሳሌ እዚህ ጋር እንደምታዩት ታይም ዞን እና አጀስት ማድረግ እንችላለን ማለት ነው። እዚህ ጋር ደግሞ ሌላ የምናየው ነገር ኖቲፊኬሽን ነው። እዚህ ጋር አሁን ለምሳሌ የምንጠቀመው ነገር አሁን እኔ እዚህ ጋር ሪከርድ እያደረጉ ሪከርድ ማለት ነው። እዚህ ጋር እንደምታዩት ኖቲፊኬሽን ባር ላይ እዚህ ጋር አምጥቶልኛል ሪከርድ ማለት የሪከርድ ምልክቱ አያችኋ፣ እዚህ ጋር ያመጣልኛል ማለት ነው። ሌላ ደግሞ ቋንቋ ለመቀየር ይሆናል። እዚህ ጋር ክሊክ አድርገን ቋንቋ መቀየር እንችላለን። ይኸው አማርኛ ከፈለኩ አማርኛ ላይ ያደርጋል። ይኸው እንደምታዩት አማርኛ ሆኗል ማለት ክሊክ እያደረኩ እንግሊዘኛ ከፈለኩ እንግሊዘኛ ላይ ያደርጋል። እንደዚህ መቀየር እንችላለን። ደግሞ ሌላው ደግሞ የምናየው ኢንተርኔት መስራቱና አለመስራቱን የምናውቅበት ኢንተርኔት አክሰስ መኖሩና አለመኖሩ የምናውቅበት እዚሁ ኖቲፊኬሽን ባር አጠገብ ልንሄድና እቺን የኢንተርኔት ምልክቷን እሷን እናካለን ማለት ነው። ክሊክ እናደርጋለን። እሷን ክሊክ በምናደርግበት ሰዓት ላይ እዚህ ጋር እናገኛለን ማለት ነው። ዋይፋይ አለ። ከፈለግን ደግሞ ሆትስፖት ማብራት እንችላለን። ብሉቱዝ አለ፣ ሃይ ሞድ አለ። ለምሳሌ ዋይፋይ ላይ ያለው ዜድ ዋይፋይ ከሚል ጋር ተገናኝቷል ማለት ነው። እዚህ ጋር እንደምታዩት ኢንተርኔት አክሰስ አለ ማለት ነው። እዚህ ጋር ምልክቱ ራሱ ኢንተርኔት አክሰስ። ሌላ ደግሞ ሳውንድ ማስተካከል ከፈለግን ሴቲንግ ውስጥ ሳንገባ የሳውንድ ችግር ካለ ራይት ክሊክ እያደረግን እያንዳንዱ ላይ ማስተካከል እንችላለን። ለምሳሌ የባትሪ ችግር ሊሆን ይችላል፣ የኢንተርኔት ችግር ሊሆን ይችላል። እሱን እየነካ ማስተካከል እንችላለን። አሁን ለምሳሌ የእንትን ችግር ከሆነ የድምጽ ችግር ካለበት ወይ ድምፁ አልሰራ ካለ እንደዚህ ኩክ እያስቸገረን ከሆነ የቀጥታ ሴቲንግ ውስጥ መግባት አይጠበቀንም። እዚህ ጋር ኖቲፊኬሽን ባር ጋር እንሄዳለን። ራይት ክሊክ ኦን ሳውንድ አይካን እንደምታዩት ሳውንድ ሴቲንግ የሚላል እሱ ውስጥ እንገባለን ማለት ነው። ለዚህ እዚህ ጋር ከፍቶልናል ማለት ነው። እኔ እየተጠቀምኩ ያለው በኤርፎን ስለሆነ ያው ኤርፎን አመጣልኝ ማለት ነው። ድምፁን መጨመር ከፈለኩ ካነሰ እንደዚህ ማስተካከል እንችላለን ማለት ነው። እንዲሁ እዚህ ጋር አጀስት ማድረግ እንችላለን በቀላሉ ማለት ነው። ሌላ ደግሞ የምናየው ዴስክቶፕ አይከን ነው። ዴስክቶፕ አይከን ድራግ ለማድረግ ይሆናል፣ ከቦታ ቦታ ለመቀየር ሊሆን ይችላል፣ ኦርደር ለማስያዝ ይሆናል። የምንጠቀመው ምንድን ራይት ክሊክ አይከኑ ላይ ለምሳሌ እዚህ ጋር አክሰስ የሚለው ላይ አይከኑ ላይ በቃ ራይት ክሊክ እናደርጋለን። ጫን ብለን አንለቅም። ሌፍት ክሊክ ይቅርታ፣ ሌፍት ክሊክ እንነካና ጫን ብለን አንለቅም። ድራግ እናደርጋለን ማለት ነው። ይኸው እንደምታዩት እንደዚህ ማለት ነው። ራይት ክሊክ ኦን ዴስክቶፕ አይከን አንለቅም። እዛው እንይዘና ጫን አድርገን እንይዘና እንደዚህ አይታችኋል እንዴት ድራግ እንዳደረኩት። እንደዚህ ድራግ እያደረግን ኦርደር ማድረግ እንችላለን። ያው ዜድ የሚለው ፎልደር ራይት ሌፍት ክሊክ እናደርጋለን። ያው እንደዚህ ድራግ እናደርጋለን ማለት ነው። እንደዚህ ድራግ ማድረግ እንችላለን ማለት ነው። ሌላው ደግሞ የምናየው ማውዛችንን እናያለን። ማውዛችንን ስናይ ማውዛችን 3 ክፍል አለው። አንደኛው
ራይት ክሊክ ነው። ራይት ክሊክ ማለት ኦፕሽን ነው። በቃ ኦፕሽን ለመምረጥ ነው። ደግሞ ሌፍት ክሊክ ደግሞ በቃ ያንን ሰሌክት ለማድረግ ነው። ለምሳሌ ራይት ክሊክ በምነካበት ሰዓት ላይ ኦፕሽን መጣ። አያችኋል? ምርጫዎች መጡ ማለት ነው። ከፈለኩ ኮፒ ማድረግ እችላለሁ። በቃ ምርጫዎችን መምረጥ ማለት ነው። ደግሞ ሌፍት ክሊክ ደግሞ ሰሌክት ማድረግ ነው። ሌላው ደግሞ የምናየው ስክሮልን የምናየው ድራግ ለማድረግ ይሆናል። ለምሳሌ አሁን እዚህ ገባው ስክሮል ለማድረግ ከፈለኩ እንደምታዩት ስክሮል ማሽከርከር ብቻ ነው ማለት ነው። ድራግ ማድረግ እንችላለን። ሌላ ደግሞ ደብል ክሊክ ነው። ደብል ክሊክ ማለት አውቶማቲካሊ ኦፕን ማለት ነው። ቅድም አይተናል መሰለኝ። ኦፕን ለማድረግ በሁለት አይነት መንገድ መጠቀም እንችላለን። ራይት ክሊክ አርግተን ኦፕን የሚለው ማግኘት ይችላል። ከፈለግን ደግሞ ሌፍት ክሊክን ደብል ጊዜ ሁለት ጊዜ ደብል በምናደርግበት ሰዓት ሁለት ጊዜ ስናደርግ ይከፈትልናል ማለት ነው ፎልደሩ። እዚህኛው ቪዲዮ የምናየው ደግሞ ኢንተርኔት ላይ እንዴት ሰርች እናደርጋለን። መጀመሪያ ኢንተርኔት ላይ ሰርች ከማድረጋችን በፊት የምናየው ኢንተርኔት አክሰስ መኖሩን እናያለን። ኢንተርኔት ቅድም እንዳሳየዋችሁ ኢንተርኔት አክሰስ እዚህ ኖቲፊኬሽን ባር አጠገብ ኢንተርኔት አክሰስ ያው አለ ማለት ነው። ያው ኢንተርኔት አክሰስ ይላል አያችሁ። እሱን ነው። አሁን ደግሞ ብሮዘር እንጠቀማለን። ኢንተርኔት ሰርች ለማድረግ ብሮዘር እንጠቀማለን። ለምሳሌ ብዙ አይነት ብሮዘሮች አሉ። ለምሳሌ ፋየርፎክስ ሊሆን ይችላል፣ ማይክሮሶፍት ኢንጂን ሊሆን ይችላል፣ ጉግል ክሮም ሊሆን ይችላል። ያው እናንተ የፈለጋችሁትን መጠቀም ይችላል። ኦፔራ ሊሆን ይችላል፣ የፈለጋችሁትን መጠቀም ይችላል። እኔ ግን የምጠቀመው ጉግል ክሮም ነው። ጉግል ክሮም ደብል ክሊክ እናደርጋለን። ያው እንደምታዩት ኢንተርኔት የፈለግነውን ነገር ሰርች ማድረግ እንችላለን ማለት ነው። እዚህ ጋር ጉግል ክሮም ላይ ደግሞ ያው ሰርች የፈለግነው ነገር ለምሳሌ www google.com ያው መጣልን ማለት ነው። ያው እንደምታዩት google.com መጣልን ማለት ነው። ጉግል ማለት ሰርች ኢንጂን ነው። ታውቃላችሁ ብዬ እገምታለሁ። ሰርች ኢንጂን ነው እሱ ሰርች ማድረጊያ ነው። ብዙ አይነት ሰርች ኢንጂኖች አሉ። ያሆ የሚባል በዚህ ቪዲዮ የምናየው ደግሞ እንዴት እንትን መጻፍ እንችላለን ማለት ነው። አንዳንድ ነገሮችን ለመጻፍ የምንጠቀመው ወርድ ነው። ወርድ እንደምታዩት ይሄ ነው። ደብል ክሊክ አድርገን እንገባለን። እንደምታዩት እዚህ ጋር ከፍቷል ማለት ነው። እንደ አዲስ ለመጀመር ወርድ ላይ ፋይል የሚለውን እነካለን። ፋይል ላይ ክሊክ እናደርጋለን። ፋይል ላይ ክሊክ እናደርጋለን። ኒው ብላንክ ዶክመንት የሚለው ላይ ክሊክ እናደርጋለን ማለት ነው። ክሊክ በምናደርግበት ሰዓት ያው አዲስ መጥቶልናል ማለት ነው። ያው እዚህ ላይ የፈለግነውን ነገር መጻፍ እንችላለን። እንደምታዩት እዚህ ጋር ለምሳሌ የኔ ነገር ራሱ ማይ
እንደዚህ መጻፍ እንችላለን ማለት ነው። የፈለግነውን ዶክመንት ከዚህ ጋር ያሉትን ቱሎችን እየተጠቀምን ኢንሰርት ማድረግ ከፈለግን ማስገባት፣ ፎቶ ምናምን እዚህ ጋር ሎጎ ማስገባት ከፈለግን እነዚህን ቱሎችን በመጠቀም ለምሳሌ እዚህ ጋር እንደምታዩት እንትኖቹን የምንጽፈውን ከለር ለመቀየር ጽሁፋችንን ትልልቅ ለማድረግ ከፈለግን በካፒታል ለመጻፍ ከፈለግን እንደምታዩት እንደዚህ ትልልቅ ያደርግልናል። አይታችሁታል? እዚህ ጋር ትልልቅ ሲያደርግልን ትልልቅ አድርጎ ይጽፍልናል። እነዚህን ቱሎችን በመጠቀም እዚህ ጋር ምርጥ ነገር መጻፍ እንችላለን ማለት ነው። አሳምረን ሎጎ አስገብተን ኢንሰርት የሚለው ላይ ሎጎ እያስገባን ድራው ማድረግ ከፈለግን ዲዛይን ማውጣት ከፈለግን እነዚህን ቱሎችን ተጠቅመን መጻፍ እንችላለን ማለት ነው። ኤክሴል ነው። ኤክሴልን ደግሞ ቴብል ክሬት ለማድረግ ዳታ እዚህ ጋር ለመመዝገብ ሊሆን ይችላል። እንደዛ መጠቀም እንችላለን። የእንትን ካምፓኒ ነው እሱ ማይክሮሶፍት ኤክሴል ነው። እዚህ ላይ ኒው የሚለውን እናካለን። ያው እንደምታዩት አዲስ አምጥቶልና ማለት ነው። እዚህ ጋር ዳታ በቃ ማስገባት እንችላለን ማለት ነው። እያስገባን መስራት እንችላለን። ካልኩሌሽን ለመስራት ፎርሙላዎችን ለመስራት ለምሳሌ እዚህ ጋር ብዙ አይነት ፎርሙላ አለ። አቬሬጅ አለ፣ ማክሲመም፣ ሚኒመም፣ ራንክ፣ ሳም፣ ካውንት፣ ኢፍ ብዙ አይነት ፎርሙላዎችን በማስገባት ፎርሙላዎችን ለመስራት ይጠቅመናል። በአጠቃላይ የሚጠቅመው ማይክሮሶፍት ኦፊስ መረጃን ለመያዝ፣ መረጃን ለማጠናከር፣ የተለያዩ ፎርሙላዎችን ለመስራት ሌላኛው ደግሞ የምናየው አክሰስ ነው። አክሰስን ቅድም ለማየት ትንሽ ሞክረናል። አክሰስ ማለት ዳታቤዝን ለመስራት ነው። ማይክሮሶፍት አክሰስ ማለት የማይክሮሶፍት ካምፓኒ ምርት ነው። እሱ ደብል ክሊክ እናደርግበታለን። ያው ለምሳሌ እንደምታዩት እዚህ ጋር መጥቷል ማለት ነው። ከፍቶልናል ማለት ነው። ለመክፈት አዲስ ፋይል የሚለው ላይ እንሄዳለን። ብላንክ ዳታቤዝ የሚለውን ክሊክ እናደርጋለን። እዚህ ጋር ክሬት የምናደርገውን ዳታ ፋይል ኔም እንጽፋለን። ፋይል ኔማችን አዲ የሚል ፋይል ኔም ክሬት እናድርግ። እንደምታዩት ክሬት አድርገን ቴብል ክሬት ለማድረግ ከፈለግን ክሬት የሚለው ላይ እንነካለን። ቴብል ዲዛይን የሚለው እንነካለን። ያው እንደምታዩት በዚህ ጋር አንድ ቴብል ክሬት አድርጎልናል ማለት ነው። ሁለት ቴብል እዚህ ጋር መጀመሪያ ክሬት ያደረገው ቴብል ነው። ይሄ ሁለተኛው ነው። ዲዛይን ቪው የሚለውን እንነካለን። ኦኬ እንለዋለን። ያው እንደምታዩት እዚህ ጋር ቴብል ክሬት አድርጎልናል ማለት ነው። እዚህ ጋር ያሉትን ትሎችን በመጠቀም ዳታቤዝ መስራት እንችላለን ማለት ነው። ሌላኛው ደግሞ የምናየው ኖትፓድ ነው። ኖትፓድ ማለት ደግሞ ኮድ ለመጻፍ ኤችቲኤምኤል ኮድ ለመጻፍ ደብል ክሊክ እናደርጋለን። ኖትፓድ ላይ የተለያዩ ዌብሳይቶችን ለመስራት ኤችቲኤምኤልን ተጠቅመን እንደምታዩት እዚህ ጋር ይሄ ኮድ ነው። ኤችቲኤምኤል የተጻፈ ኮድ ነው።
ዌብሳይት ለመስራት ያገለግለናል ማለት ነው። ኮድ ለመጻፍ ነው የሚያገለግለው። እንደ አዲስ ለመጀመር ክሊክ እናደርጋለን። ኒው የሚለው ላይ እንገባለን። ኒው የሚለውን ስነካው አዲስ ከፍተልናል ማለት ነው። ያው እኔ የጻፍኩት ኮድ ነው። አሁን ደግሞ የምናየው ቀጥታ ወደ ኮምፒውተራችሁ ትሄዳላችሁ። እኔ እዚሁ በሾርት ከትልክፈት በአጭሩ ዊንዶ ፕላስ ኢ ያው እንደምታዩት ከፍቶልኛል። ዴስክቶፕ ላይ ያለ ነገር ከፈለገ ለምሳሌ እዚህ ጋር ዴስክቶፕ ላይ ያሉ ነገሮች ቅድም ያየናቸው ነገሮች በሙሉ እዚህ ጋር አሉ ማለት ነው። ፎልደሮቹ ሁሉ ማለት ዳውንሎድ ያደረግነው እዚህ ጋር ማግኘት እንችላለን። ዳውንሎድ የሆኑ ነገሮችን ሌላው ደግሞ ዶክመንት፣ ፒክቸር፣ ሙዚቃ ለመክፈት ከፈለገ፣ ፒክቸር ለማየት ከፈለገ፣ ቪዲዮ ለማየት ከፈለገ፣ ስክሪን ሪካርድ ያደረግናቸውን ለማየት ከፈለገ፣ ኤዱኬሽን ፒክቸር ከፈለገ እዚህ ፒሲ ጋር እንሄዳለን። ፒሲያችን ላይ ያለ ነገር ለማሳየት ነው። ያው ለምሳሌ እንደምታዩት ዊንዶውስ ይላል። ይሄን ደብል ክሊክ እናደርጋለን። ያው ዊንዳዎችን ላይ ያለው እነዚህ ነገሮች ናቸው ማለት ነው። ፕሮግራሞቹ ይህንን ይመስላል ማለት ነው። አሁን ደግሞ የምናየው የተለያዩ ሾርት ከቶችን ነው። ለምሳሌ ስክሪናችን ሪካርድ ለማድረግ ከፈለገን ዊንዶ ሺፍት አር እንነካለን ማለት ነው። ዊንዶ ሺፍት አር እዚህ ጋር መጥቶልናል ማለት ነው። ስክሪናችንን ሪካርድ ለማድረግ ስክሪን ሺት ለማድረግ ደግሞ የምንጠቀመው ዊንዶ ሺፍት ኤስ ነው። ያው እንደምታዩት ሺፍት ኤስ ያው እንደምታዩት ስክሪን ሺት አድርግቶልኛል ማለት ነው። ሌላው ደግሞ አንድ ፕሮግራም ከፍተን ፋይል የሚለው ጋር ሳንሄድ ቀጥታ በቃ በሾርት ከት ሴቭ ለማድረግ ከፈለገን ዊንዶ ኮንትሮል ኤስ ነው የምንነካው ማለት ነው። ኮንትሮል ኤስ ለምሳሌ ኪቦርዱን ለማውጣት ከፈለገን የምንጠቀመው ሾርት ከት ኮንትሮል ዊንዶ በሆነ ነካለን ማለት ነው። አውቶማቲካሊ እንደምታዩት እዚህ ጋር ወጥቶልኛል ማለት ነው። ያው ኮንትሮል ዊንዶ ኦን በምንነካበት ሰዓት ላይ ኪቦርዳችን ዲስክቶፕ ላይ እናገኛለን ማለት ነው። ይወጥልናል ማለት ነው። ቅድም ያየናቸውን እናያቸው። ዊንዶ ሺፍት ኤስ ስክሪን ሺት፣ ዊንዶ ሺፍት አር ስክሪን ሪካርድ፣ ሌላው ደግሞ ኮፒ ለማድረግ ከፈለግን ኮንትሮል ኤስ ኮንትሮል ሲ ማለት ኮንትሮል ሲ ነው። ይቅርታ ኮንትሮል ሲ ነው። ኮፒ ለማድረግ ፔስት ለማድረግ ደግሞ ኮንትሮል ቪ ነው የምንጠቀመው። ደግሞ ወደ ኋላ ለመመለስ ከፈለግን ኮንትሮል ዜድ እንነካለን ማለት ነው። አንዱ የሚለውን ለመጠቀም ከፈለግን ማለት ወደ ኋላ አንድ ስቴፕ ለማምጣት ኮንትሮል ዜድ እንነካለን ማለት ነው። ዊንዶ ይህን ከነካን ቀጥታ ወደ ፋይል ይከፈትልናል ማለት ነው። ሌላው ደግሞ ድሌት ለማድረግ ከፈለግን ይኸው እዚህ ጋር ድሌት የምትባል ኦፕሽን እዚህ ጋር አለች። ድሌት ማድረግ እንችላለን ኪቦርዳችን ላይ። ደግሞ ፐርማነንትሊ ድሌት ከፈለግን ዊንዶ ሺፍት ድሌት ስንነካ ፐርማነንትሊ ድሌት ይሆንልናል ማለት ነው። አሁን ለምሳሌ ይህንን ፎልደር ለመድለት ከፈለኩ ምንም የለውም ፎልደሩ ምንም እንደሌለው እናረጋግጥና ዊንዶ ይህንን ልክፈትና መጀመሪያ
እዚህ ላይ እንዲታያችሁ ኮንትሮል ዊንዶ እዚህ ጋር ይታያችኋል። ኮንትሮልን ስነካ እዚህ ጋር እንዴት እንደሚሆን ፐርማነንትሊ ዲሊት ከፈለገ ዊንዶ ሺፍት ዲሊት የሚባለን ኦፕሽን እንጠቀማለን ማለት ነው። ፐርማነንትሊ ዲሊት ማለት ሺፍት ዲሊትን እንጠቀማለን ማለት ነው። ሺፍት ዲሊት ታያችኋል። እዚህ ጋር ሺፍትን እንጫናለን ዲሊት ነው። ያው እንደምታዩት እዚህ ጋር አምጥቶልኛል ማለት you are sure you want to permanently delete this folder ይላል። የስ እንለዋለን። እንደምታዩት ሪሳይክል ቢን ላይ የማናገኘው ጠፍቷል ማለት ነው። እንደገና የማንፈልገው ፋይል ከሆነ ፐርማነንትሊ ዲሊት ማድረግ አለብን። ኢንተርን ቅድም እንዳየናት ኢንተር ማለት ሰሌክት ማድረጊያ ነች። ኦፕንም ትሆናለች። የምንጠቀማት እንደ ሌፍት ክሊክ ነች። ደግሞ ሌላ የምናየው ኮምፒውተራችን ላይ ያለውን ኪወርዶችን ተጠቅመን ሴቲንጎችን ማስተካከል እንችላለን። ለምሳሌ ሳውንድ ሊሆን ይችላል። ሳውንድ ለመቀነስ ኤፍቱን እንጠቀማለን። ታያችኋል። ኤፍቱን ስነካ እዚህ ታች ላይ ሳውንድ ሲቀንስ፣ ኤፍ3 ደግሞ መጨመሪያ፣ ኤፍ5 ደግሞ ላይቲንግ መቀነሻ። ላይት መቀነስ ከፈለግን፣ ብራይትነስ መቀነስ ከፈለግን፣ መጨመር ከፈለግን ደግሞ ኤፍ5 ብራይትነስ መቀነስና መጨመር ነው። እንደዚህ ሴቲንግ ውስጥ አንገባ ማስተካከል እንችላለን ማለት ነው። ዲሌትም ከፈለግን እዚህ ኪ ላይ ነን የምናገኘው። ሚዩት ለማድረግ ከፈለግን እንደምታዩት ሚዩት ይሆናል ማለት ነው። ኤፍ1 እንደ ኪቦርዳችሁ ሊለይ ይችላል። እዛ ላይ ያሉ አይኮኖችን እያያችሁ መንካት ትችላላችሁ ማለት ነው። እኔ ጋር ለምሳሌ ኤፍ1 ሚዩት ነው። ያው እንደምታዩት ሚዩት አጥፍቼዋለሁ ማለት ነው። ሌላው ደግሞ የምናየው በጣም ወሳኝ የሆነው ኮምፒውተራችን ላይ ማይክሮሶፍት ፓወርፖይንት ነው። ያው እንደምታዩት እዚህ ጋር ያለው ማለት ነው ለፕሬዘንቴሽን በጣም ወሳኝ ነው። ወሳኝ የሆነ የማይክሮሶፍት ኦፊስ ሶፍትዌር ነው። እሱን መጠቀም እንችላለን ማለት ነው። ሌላኛው ደግሞ ኮምፒውተራችንን ተጠቅመን ስንጨርስ መዝጋት ከፈለግን ዊንዶው ላይ እንሄዳለን። ፓወር በተኑን ክሊክ እናደርጋለን። ይሄው እንደምታዩት ሸትዳውን እናደርጋለን ማለት ነው። ሸትዳውን በምናደርግበት ሰዓት አውቶማቲካሊ ፒሲያችን ይዘጋል ማለት ነው። ክሎዝ ኦል አፕ ተርን ኦፍ ዚስ ፒሲ ይላል። እንደዛ ማለት ሸትዳውን አድርገን መዝጋት እንችላለን ማለት ነው። ስለዚህ እንደ ጀማሪ ይሄን ያህል ካወቃችሁ በቀጣይም ሌላ ቪዲዮ እሰራላችኋለሁ። ጥሩ ስቴፕ መሄድ ትችላላችሁ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ
አድርጉ፣ ሰብስክራይብም አድርጉ። ስላዳመጣችሁኝ አመሰግናለሁ። ቴንኪው። በቀጣይ ቪዲዮ እንገናኝ።